ረኩና ባለች ሰዓት ጥፋተኛ ነኝ ባለች ሰዓት አመት ሙሉ ላጠፋሁት ነገር ጥፋተኛ ነኝ በልስቲ ለምን ጣትን ሰው ላይ ለመቀሰር የምትፈጥነው ለምን እኔ ነኝ ብለህ እንደዚህ አትጠቁምም ከዚህ በኋላ አያገባሽም በጣም ልክ ነሽ ራስሽን ከዚህ ሰላም ቤተሰብ እንዴት ናችሁ እንግዲህ ድራማ ነው ፍቅር የመጣሁትኛ ሄርሜላን ካብርሽ ህይወት ላወጣ ነው አለ ቆይ ሄርሜላን ካብርሽ ህይወት አወጣችሁ ወጣች እንበል ወጣችላችሁ ብለን እናስብ ማለት ነው አብርሽ ህሩታን የማይቀበላት ከሆነስ አብርሽ እኮ ለህሩታ ፍቅር ካለው ሄርሜላ ውጭልኝ ማለት እኮ ማን ከለከለው ሄርሜላ እኮ በራሷ ፍላጎት እኮ አልፈልግሽም ምናምን ነገር ውጭልኝ ያላት ጊዜ እኮ ወጣለት እኮ ነበር ግን ራሱ ነበር እየተመለሰ እየመጣ ህይወቷን እያቃወሰ የነበረው ማለት ነው አብርሽ አሁን ምንድነው እሱ ፍቅር በግዴታ የሚሆን ነገር የለም እዚህ ጋር በጣም ከስተታችሁ ሁሉ ስተታችሁ ምን እንደሆነ ታውቂያለሽ ሩታና ፍቅር ማለት ነው ሄርሜላን ከህይወት ካብርሽ ህይወት ለማስወጣት ይሄን አልጥረት መሄድ አይጠበቅባችሁም ምክንያቱም ሄርሜላ ሳትሆን የአብርሽን ህይወት ወጥራ ያዘችው አብርሽ ራሱ ነው በራሱ መንገድ መሄድ መቻል አለበት ሄርሜላ ስለወጣች እኮ አብርሽ ከሌላ ሴት ጋር አይሆንም ማለት እኮ አይደለም ሩታን የማይወዳት የማያፈቅራት ከሆነ በራሱ ፍላጎት ወዱና ፈቅዶ እኔ ወደ ልጅ እናት ተመልሻለሁ ካላለ በስተቀር የፍቅርና የሩታ ድራማ ወይ ደግሞ ሄርሜላን አስከፍተው ካብርሽ ገፍቶ ማስወጣት ጭራሽ አብርሽ ሄርሜላን እንዲወዳት ማድረግ ነው የምሬን ነው የምላችሁ ጭራሽ አብርሽ ሄርሜላን አጥብቆ እንዲወዳት ታማኝ ሴት እንደሆነች ለፍቅር ሟች እንደሆነች ተገፍታ እንደወጣች ነው ማወቅ ያለበት ያ ነው እንጂ በግዴታ አሁን ይሄንን ስለሰራችሁ እልል ምናምን ነገር ብላችሁ ኖ በጣም አሁን ገና ተሳሳትሽ ሩታ እውነት ለመናገር በድራማ መልክ ራሱ ቢሆን በዚህ ልክ ሄርሜላን በየዋህነቷ ተጫውታችሁባት ማስወጣት አትችሉም ነበር መቼም አይሳካም ይሄ ፍቅር ሳይሆን በሽታ ነው በሽታ እግዚአብሔር እንደዚህ አይነት ነገር አይተናናቅምኛ ማለት ነው ለምን አስፈለገ ዋናው ቁም ነገር እኮ ሄርሜላ እኮ አይደለችም ወንዱ አይደለ እንዴ አብርሽን አይደለ እንደምትፈልጊው አብርሽን እኮ ከፈለግሽ እኮ አብርሽን ወደ ልጁ የሚመለስበትን መንገድ ማድረግ ነው እንጂ ሄርሜላን አሽቀንጥሮ ማስወጣት እኮ ቀላል ነው አንቺን ቢፈልግሽና ቢያፈቅርሽ ቢወድሽ ቢያከብርሽ ኖሮ እኮ ይሄን ሁሉ ድራማ እንድትሄዱ አይፈቅድላችሁም ነበር ድራማ ነው አሁንም እናቃለን ድራማ እንደሆነ ማለት ነው ነገር ግን ሄርሜላ የዋህ ሴት መሆኗን በደንብ አርግቶ ህዝቡም ስለሚያቅ በደንብ አርግቶ አብርሽም እመኑኝ አብርሽ ሄርሜላን አሁን አጥብቆ ነው የሚወዳት ህሩታ ባደረግሽው ፍቅር ባደረግሽው ነገር ማለት ነው ያን ነው እኔ የሚሰማኝ እየተሰማኝ ያለው ያ ነው ይሄ ደስታ አይደለም የምር ይሄ ደስታ ሳይሆን አዘን ነው እግዚአብሔር እኔም በጣም ነው እውነት ለመናገር ሄርሚ በእንደዚህ አይነት መንገድ ከእንደዚህ ከቆሻሾች ድራማ ከቆሻሻ ድራማ ስለወጣሽ ደስ ብሎኛል ሄርሚ በገዛ እጇ አልፈልግም ብላ ስለወጣች ደስ ብሎኛል እውነት ለመናገር ማለት ነው ሄርሚ የሚገባት ከዚህ የተሻለ ወንድ ነው ገባችሁ እንጂ ፍቅርም